በጉጉት ሲጠበቅ የነበረው የብሔራዊ ባንክ መመሪያ በተለይ የጥቁር ገበያን በከፍተኛ ሁኔታ የሚያዳክምና ካለበት አዘቅት ውስጥ የሚያወርደው ዶላርን ለጨረታ የሚያቀርብበት መግለጫ በትላንትናው ምሽት ላይ ይፋ ሆኗል። በዚህም በዛሬው ዕለት ዶላርን ለጨረታ እንደሚያቀርብ የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። በዛሬው ዕለት ያለው የምንዛሬ ዋጋ በኢትዮጵያ ንግድ ባንኮች ላይ ጭማሪ ተደርጓል። የጥቁር ገበያ ያልተጠበቀ ሆኗል። ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 23 2018 ዕለታዊ ወቅታዊ የውጭ ሀገራት ገንዘቦች የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን ሙሉ ዝርዝር ይዘናል። እንግዲህ ለ15 ቀናት ያክል የኢትዮጵያ ንግድ ባንክ ጭማሪ ሳያሳይ ቆይቷል። በዛሬው ዕለት ያለው የምንዛሬ ዋጋ ተመን በኢትዮጵያ ንግድ ባንክ ጭማሪ ተደርጎበት እንግዲህ የስድስት ሀገራትን መረጃ ይዘናል። እንዲሁም የጥቁር ገበያ ሐዋላን በተመለከተም አነጋጋሪነቱ ጨምሯል። የ16 ሀገራትን መረጃ አካተን ሰዓታችንን ጠብቀን መተናል። መግቢያ ላይ እንዳያችሁት በዛሬው ዕለት የኢትዮጵያ ብሔራዊ ባንክ በጉጉት ሲጠበቅ የነበረውን ዶላርን ለጨረታ እንደሚያቀርብ እንግዲህ በትላንትናው ምሽት ይፋ አድርጓል። እንደሚታወቀው የጥቁር ገበያ ሐዋላ ዶላር ለጨረታ በቀረበበት ሰዓት እጅግ በከፍተኛ ሁኔታ ይቀንሳል። ታዲያ እንግዲህ በዛሬው ዕለት ያለው የምንዛሬ ዋጋ በተለይ ዶላርን ለጨረታ ከቀረበበት በኋላ የሚፈጠረው ምን ይሆናል የምንመለከት ነው የሚሆነው። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው? በኮሜንት አሳውቁን እያልን በዛሬው ዕለት እንግዲህ ላለፉት ቀናት ከነበረበት የጥቁር ገበያ ሐዋላ ቅናሽ አድርጓል። በዚህም አንድ የአሜሪካ ዶላር 179 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 17930 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 232 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23270 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 207 ብር ከ17 ሳንቲም ሲመነዘር 100 ዩሮ 20717 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 126 ብር ከ65 ሳንቲም ሲመነዘር 100 የካናዳ ዶላር 12665 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ የብሔራዊ ባንክ መግለጫንና የኢትዮጵያ ንግድ ባንክ ጭማሪ የተደረጉ ሀገራትን ወደ መጨረሻ ላይ እንደወትሮ የማስደምጣችሁ ይሆናል። በተለይ የኢትዮጵያ ንግድ ባንክ እንግዲህ ካለበት የምንዛሬ ዋጋ የ10 ብርና ከዚያ በላይ ጭማሪ ሲኖረው አንድ የአሜሪካ ዶላር ማለት ነው ከተለያዩ የውጭ ሀገራት ሆናችሁ ስትልኩ የሚመነዘርላችሁ ወደ 160 ምናምን ብር ይደርሳል። ያንን መመልከት ግድ ይላችኋል። ሌላው እንግዲህ የሳውዲ ሪያልን በዛሬው ዕለት ስንመለከት 47 ብር ከ05 ሳንቲም ሲመነዘር 100 የሳውዲ ሪያል 4705 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 48 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 4810 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 466 ብር ከ60 ሳንቲም ሲመነዘር 100 የኦማር ሪያል 46660 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 223 ብር ከ70 ሳንቲም ሲመነዘር 100 የስዊስ ፍራንክ 22370 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 590 ብር ከ30 ሳንቲም ሲመነዘር
100 የኩዌት ዲናር 59000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 253 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 479 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 47970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 22 ብር ከ30 ሳንቲም ሲመነዘር 100 የቻይና ዩዋን 2230 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 52 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5210 የኢትዮጵያ ብር ሲመነዘር እንደሚውል እንግዲህ ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው በትናንትናው ዕለት እንግዲህ የኢትዮጵያ ንግድ ባንክ ለ15 ቀናት ያክል ዝምታን መርጾ የነበረ ቢሆንም የምንዛሬ ዋጋ ተመን ላይ ጭማሪ አድርጓል። በዚህም አንድ የአሜሪካ ዶላር እንግዲህ ዕለታዊ ምንዛሬ ዋጋ ተመኑ ወደ 151 ብር ከ30 ሳንቲም ገዝቶ 154 ብር ከ33 ሳንቲም እየሸጠ ይገኛል። ይህም ከተለያዩ የዓለም ሀገራት ሆናችሁ ገንዘብ ስትልኩ አንድ አሜሪካ ዶላር ላይ 10 ብርና ከዚያ በላይ ጭማሪ ሲኖረው የአንድ አሜሪካ ዶላር ምንዛሬ ዋጋ እጃችሁ ላይ እንግዲህ ወደ 160 ምናምን ብር ይደርሳል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ የኢትዮጵያ ንግድ ባንክ 196 ብር ከ61 ሳንቲም ገዝቶ 200 ብር ከ54 ሳንቲም እየሸጠ ይገኛል። ዩሮን 175 ብር ከ51 ሳንቲም ገዝቶ 179 ብር ከ02 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 184 ብር ከ86 ሳንቲም ገዝቶ 188 ብር ከ56 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 483 ብር ከ80 ገዝቶ 493 ብር ከ47 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬትን 41 ብር ከ19 ሳንቲም ገዝቶ 42 ብር ከ01 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ33 ሳንቲም ገዝቶ 41 ብር ከ14 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 20 ብር ከ98 ሳንቲም ገዝቶ 21 ብር ከ40 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ተመኑ ይህን ይመስላል ማለት ነው። ሁሉም ሀገራት ላይ እንግዲህ ጭማሪ አድርጓል። ሌላው የኢትዮጵያ ብሔራዊ ባንክ በሁለተኛው ሩብ ዓመት የውጭ ምንዛሬ ጨረታ መርሃ ግብር መሰረት በጉጉት ሲጠበቅ የነበረውን የውጭ ምንዛሬ ጨረታ በዛሬው ዕለት ማክሰኞ ህዳር 23 2025 እንደሚያካሄድ አስታውቋል። ባንኩ በ11ኛው ዙር ጨረታ የዋጋና የውጭ ኢኮኖሚ መረጋጋትን ለመሸፈን በሚያደርጉት ጥረት አካል ላይ ያለውን 50 ሚሊዮን ዶላር ለሽያጭ አቅርበዋል። ይህ የጨረታ መጠን በ9ኛውና 10ኛው ዙር በየዕለቱ ቀርቦ ከነበረው 150 ሚሊዮን ዶላር አኳያ ዝቅተኛ መሆኑ ተመላክቷል። የኢትዮጵያ ብሔራዊ ባንክ ከዚህ በፊት ህዳር 11 2018 በሰጠው መግለጫ ለሶስተኛው ሩብ ዓመት የውጭ ምንዛሬ ጨረታ 420 ሚሊዮን ዶላር መመደቡ ይታወሳል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።